አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድ ቤተሰቦቼ ጓደኞቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። አፍያ ጤና ወላ አልሐምዱሊላህ እኔ ሰላም ነኝ። እንዴት ይዟችኋል? በሰው ሀገር ያላችሁ ስራ ኢባዳ አገሩም ያላችሁ ቤተሰብ ሁሉ ደህና ነው? እንኳን ደህና ሆነልን። እኛም አልሐምዱሊላህ ደህና ነን። ዛሬ ቪዲዮዬ ይሄን ይመስላል። እዩ እስኪ ስደት ሆናችሁ መታቁት የለም። ይሄ የኔ ስራ ነው። ይሄን ነው ስራ የምንኖረው እላችኋለሁኝ። ይሄ ትምህርት ቤቱ ነው። ውስጡ ነው ሆኜ የቀረስኩት ያለሁት። በስደት ሆነን ቤተሰቦቻችን የናፈቁን የሰውን ልጅን ደግሞ ያሳደግነ በትምህርቱ ለነሱ ያገዝናቸው የኖርን እኛንን እንላቸዋለን። የመዳም ቅመሞች ኢንሻአላህ ይነጋልናል። እኛም በቅርብ ጊዜ ልጆቻችን ይዘን ምን ደሰተበት በቅርብ አላህ ያርግልን። ደስታውም ቤተሰቦቻችንም አንድ ላይ ያርጉልን ኢንሻአላህ። ይሄም ጊዜ እናሳልፈዋለን። በአላህ ተስፋ እንዳትቆርጡ። ልጆቻችን ትምህርት ቤት ይዘን ስንመለስ ወላሂ ላዚም ያ ጊዜ ነው ናፈቀኝ። ይሄ ልጆች ያለው ሰው ይሄ ሁሉንም ይናፍቀዋል ብዬ ነው የማስበው። በቃ ማድሪ አሁን ልጆቹ እረፍት ወጥተዋል። ሲመለሱ ከላሳቱ አሁን እናቶች አባቶች መጥቶ ይወስዳቸዋል። ሲወስዳቸው ደግሞ እኔ በጣም ነው የምንቀናው ወላሂ ማድሪ። እናንተም እንደዛ ያ ስሜት እናንተም ሳይኖራችሁ አይቀርም። የኛ ልጆች ወላጅ ሲባሉ አባት እናት ስደት ሆነን እንኖራለን። ለነሱም ያልፋል ለኛም ያልፋል ብለን የኖርን ያለን ማድሪ ኢንሻአላህ ይነጋል። አንዴማ ይነጋል። ይሄን ምኞታችን አላህ ያሳካልን ሁላችንም። አላህ ጤናው ላሳጣው ጤናውን፣ ደስታ ለራቀው አላህ ደስታውን ያቅርብልን። ሁላችሁም በየሃይማኖታችሁ ሙስሊም ሆናችሁ ክርስቲያን ሆናችሁ አገራችን ሰላም ያርግልን። በጸሎታችሁና በዱዓችሁ አንረሳሳ። ዱዓ እናርግ። ሀገራችንም አላህ ሰላም ያርግልን። ቤተሰቦቻችንም አላህ ይጠብቀልን እላችኋለሁ። ይሄን ይመስላል እላችኋለሁ። ወላሂ ትዝ ሲለኝ ነው ከላስ እስኪ ዛሬ ለምን ይሄን ነገር አላረገውም እስኪ ልቅረጸው ብዬ ከላስ የቀረስኩላችሁ የተገኘው ነኝ። አብሽሩ በርቱ፣ ይነጋል፣ ጊዜውም ያልፋል። አንዴ ጨልሎ እኮ አይቀርም። የሆነ ጊዜማ ይነጋልና ኢንሻአላህ ሀገራችን ናፍቆቱንን ሁሉ ነገርን የምናጣጣምበትን ጊዜ አላህ በቅርብ አረግልናል። ስለዚህ አብሽሩ በርቱ፣ ዱዓ አርጉ ኢንሻአላህ። እላችኋለሁ። ከላስ ሁላችሁም በስደት ሆናችሁ ይሄን ጫና ይሄን ስራ ሰሰሩት የምንኖሩ ሰው የላችሁም። እሱንም አልሐምዱሊላህ ማለት ነው። ሰርተን ራሱ ስንቱ ያገኛል ለመስራት ማለት ነው። ልጅ አጠገቤ ሆና ያላቀሰችብኝ እሷን ለማንሳት ደግሞ ጫጫታ አዘባችሁ ከሆነ ይቅርታ። እስኪ ዛሬ ሊለቅላችሁና ይሁት ይሄ ስሜት ለሁሉም ይኖረዋል ብዬ ነው ወላሂ ትዝታ ይሆነኛል ብዬ ነው ያሰብኩት። ቤተሰቦቼ ማሻአላ ያበረታታችሁኝ ነው። አበረታቱኝ። እንዳበረታታችሁኝ እኔም ኢንሻአላህ ምን አበረታት ሰው ያርገን እላችኋለሁ። እህቶቼ ትምህርት ቤት ከዜሮ ክፍል 10 ተማሪ ነው የሚማርበት። 10ኛ ክፍል ተማሪ ነው የሚማርበት እላችኋለሁ። ኢንሻአላህ ሀገራችንም ልጆቻችንም ናፍቆት ደስታ የምንደሰትበት ጊዜ አላህ ይቅርብ አድርግልን እላችኋለሁ። የዛሬ ቪዲዮአችን ይሄን ይመስላል እላችኋለሁ። ቤተሰቦቼ አበረታቱኝ፣ አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።
ወላሂ